በአጠቃላይ 3418 ብር ከ89 ወጪ ተደርጓል። አሁን እነዚህ ነው የተቆፋቸው ወጪዎች አልፎ አልፎ የምናወጣው ሌላው አባላቱ ከራሱ ገንዘብ ነው ብዙ ጊዜ ወጪ ያደርጉ ፎቶኮፒ ያደርጉት ለትራንስፖርት እና ለመሰል ድርጅት ለስልክ የሚያወጡት ከግላቸው ነው። ሄሎ አሁን በዚህ ላይ ጥያቄ ካላችሁ እዛው ያሰባሰብኩት ወደ 1400 ከዛም በኋላ እዚህ ላይ ተጠቀሳለ በትርፍ ገብቷል የተባለው ብር ደግሞ አንድ ጊዜ እስጢፋኖስ እንዲሁ ሰው በፈቃደኝነት ለስራ ማስኪያጃ አንዳንድ ነገር ተብሎ የተሰጠን ብር ነበር እና በአብዛኛው የወረቀት ስራ ይሄ የመጻጻፊያ መተዳደሪያ ደንብ ስናዘጋጅ ምናምን ስንል ከዚህ ከመደበኛው ወራዊ መዋጮ ላይ ምንም ወጪ አልወጣም። የወጣው ከዛኛው ብር ነው የወጣው። ያው ከማህበሩ ጋር አንድ ስለሆነ ያው በሂሳብ ሪፖርት ቀርቧል። ሌላው ግን የማህበሩ እስካሁን አባላቱ ያዋጣው ገንዘብ ቀጥታ ባንክ ይገባል እንጂ ከሱ ላይ ምንም አይነት ነገር አልተደረገም። ሌላው ደግሞ መታወቂያ እዚህ ላይ ወጪ ላይ መታወቂያ ወጪ ብላችኋል። መልሰን ግን እያደረግን ነው የሚለው ካሁን ይሄ ነው። ሌላው በባንክ ያለ እስካሁን